አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ። አሁን በስሜ የምትለምኑትን ማን ነው የሚሰጣችሁ? አብ ነው የሚሰጣችሁ። አብ በስሜ የምትለምኑትን ሁሉ እንዲሰጣችኋል። በኢየሱስ ስም ብለን የምንለምነውን ማን ነው የሚሰጠው? አብ ነው የሚሰጠው። ስለዚህ አሁን እዚህ ጋር ኢየሱስ የሚያደርገው ምንድን ነው ሲባል አብን መለመን ነው። አብን መለመን ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ፣ እኔ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ኢቨን ይሄ ጸሎት በምድር ላይ ያደረገበት ጸሎት የለም። አብን እንዲለምን ያደረገው ኢቨን ከምድር ካረገ በኋላ የሚያደርገው ጸሎት መሆኑን እንገነዘባለን። ከምን አንጻር? ጸሎት ካለማድረጉ ጋር ማለት ነው። እዚህ በምድር ላይ ያለ ጸሎት አላደረገም ነበርና አሁን መንፈስ ቅዱስ የሚመጣው መንፈስ ቅዱስን የሚልከው ማን ነው ብለን ስንል ላከ ሊባል ይችላል። ግን ላከ የሚባለው ወይም አደረገ የሚባለው አብ ስላደረገው ነው። አብን እንዲያደርገው ስለለመነው ነው። ምክንያቱም ቃሉ ስለሚል ማለት ነው። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ሌላ አጽናኝ ይሰጣችኋል። እለምናለሁ ምን ታደርጉታላችሁ? ማዋል ብትገባ በጣም ደስ ይላል እና ግባና ሳይ ፕሊዝ ሳበው ማዋሊ ወይም ሬነር ሳልወጣ አንድ ጥያቄ ልጠይቅ። ይቅርታ ሎርድ ስለሆነ ሌላ ነው። አሁንም በእነሱ ዙሪያ ነው እና ሁሌ ጥያቄ ይፈጠርብኛል አንድ ርዕስ ባነበብኩ ቁጥር እና ማርያም ወልድን ልጄ የምትለው ከሆነ አብን ደግሞ አባቴ ልትለው ነው ወይስ ለእሷ ምን ሊሆኑ ነው? በቁጥርስ ለእሷ ስንት ሊሆኑባት ነው? መንፈስ ቅዱስም አለ። እሱንስ ማን ነው ብላ መጠረው? ለእነሱ ሁሉንም አንድ ላይ ሊያዩት ይችላሉ። እሷ አትቸገርም? ሁሉም ነው የሚቸገረው። እንደኔ ሁሉም ነው የሚቸገረው። እሷ ብቻ አይደለችም። የምር ሆነስትሊ እኔ ሁሉም የሚቸገር ይመስለኛል። እስኪ ፒኬ ምን ትላለህ በማርያም? እኔ አላውቅም። እኔ ሁሉም እንደሚቸገር ነው የማውቀው። ምክንያቱም 3 አካላቶችን አንዱ ምድር ላይ የመጣ አምላክ ነው፣ 2 ደግሞ ያልመጡ በሰማያት አሉ ብለን ስንል የምናስበው ምንድን ነው? በጣም አስቸጋሪ ነው የሚሆነው። እኩል ጸሎትን ሰምተው መመለስ የሚችሉ ሀያል አምላኮች አልማይቲ ኤልሻዳይ የሆኑ አምላክ የምንላቸው 3 አካላቶች አሉ ብለን ስንል ያስቸግራል። የትኛው ጸሎትሽን አቅርበሽ ከዚህ የትኛው እንደው አንተ ብቻ ጸሎቴን እንጂ ዛሬ ስማው ምናምን ተብሎ በቃ ካልሆነ መንፈስ ቅዱስ እያለን እንድንል ሊያደርገን የሚችል ነገር። ልጄ የወለድኩት ልጄ አምጬ 9 ወር ጠብቄ አጥብቼ ያሳደግኩት ልጅ ሰማይና ምድር የፈጠረው ነው ብዬ ማስብ ከሆነ በኋላ ደግሞ በተመሳሳይ ሰዓት ላይ ሰማይ ላይ ደግሞ ያን ልጅ የሰጠኝ አምላክ አለ ብዬ ሳስብ በጣም ኮንፊውዝድ ነው። አስባችሁታል? ልጅ ወልጄ አጥብቼ አሳድጌው ያ ልጅ ሰማይና ምድር የፈጠረ አምላክ ይዤዋለሁ። ኦልሬዲ እያሳደግኩት ልጅ የተንከባከበ ነው። ሲጠፋ መጨነቅ ማርያም ትጨነቅ ነበር። ሲጠፋ አስጨነቀኝ እኮ ጠፍተህ ነው እያለች ጠይቀው ነበር። ያ በቅፎ አሳድጋ ተንከባክባ ያሳደገችው ልጅ ሰማይና ምድር በመካከል ያለውን እሷንም ጭምር የፈጠረው መሆኑን እያሰበች በተመሳሳይ ሳለ ደግሞ ያህል ልጅ የአምላክ ብላ ያለችው የተባለው ልጅ የሰጣትም ሌላ አምላክ እንዳለ ስትረዳ አሁን ማስረዳቱ ራሱ ይከብዳል። በተመሳሳይ ደግሞ ያ ከሰጣት ደግሞ እኩል ደግሞ ሊያበስራት የመጣ ደግሞ አምላክ አለ። በጣም ኮንፊውዝድ የሚያደርጉ ሊያበስራት ጸጋን የበዛብሽ ምናምን ብሎ መጥቶ ያበሰራት ሌላ ደግሞ አለ። ኧረ በለ ከባድ ነው ወላሂ። እና ደግሞ ኢየሱስ እናቱን መጽሐፍ ቅዱስ ላይ አንቺ ሴት ይላታል እና እንዴት ነው ነገሩ? እናት እንደመሆኗ መጠን አምላክ ስለሆነ ነው እንደዛ የሚላት ወይስ? እነዚህ ትልቅ ፖይንቶች አሉ። ግን አሁን ያልሽ የመጀመሪያው አነሳሽ በጣም ሊታሰብበት የሚገባን ሐቂቃ እሷ እንዴት አትቸገርም ወይ? ወላሂ በጣም ትክክለኛ ጥያቄ ነው። እና ይሄ አሁን አንቺ ሴት የሚለው ከእንትን አኳያ ልናነሳው እንችላለን። የአግባብ ነው ወይ
እናቱ እንደዚህ ብሎ መጥራቱ ምናምን ብለን ልናነሳው የምንችለው ነው እንጂ ይሄ ግን በቃ ቀጥታ ክርስትና ላይ ሊጥል የሚችል ሀሳብ አምላክ ኧረ አስባችሁታል? እናንተ ልጅ ወልዳችሁ ምናምን ያ ልጅን አሳድጋችሁ ምንም አይነት እንትን የላችሁ ሰብቶ የላችሁ እያሳደጋችሁት ምናምን ግን ያ ልጅ እናንተንም የፈጠረ ነው። ሰማይና ምድር በመካከላቸው ያለውን የፈጠረ ነው። ከዛ በሰማይና ምድር በመካከላቸውን ሁሉ እንደፈጠረ አውቀህ ደግሞ ሲጠፋ ስትጨነቅ ልትፈልገው ስትሮጥ አስጨነቅን እኮ እያለች ስትለው ስትጨነቅ አስቡት። እና በጣም ከባድ ነው። ሰላም አለይኩም ስሚዞ ዋሌኩም ሰላም እንዴት ነህ? አሉ አልሐምዱሊላህ ማለት አሉ አልሐምዱሊላህ። ፊክ አለክ እንዴ ታላቁ? አለው ሀይቢ አለው። እሺ የሆነ ጥያቄ እኔም ልጠይቅህና በዚሁ አጋጣሚ እሺ ግን አንድ የሆነ ጥያቄው ምን መሰለህ፣ አንድ ሀብታምና ድሃ ማለት ነው ሙስሊም ሆነው ሀብታሙ በዛ በገንዘቡ ኖሮት ምናምን ነገር ይዞ ችግሮ ምናምን ነገር ይዞ ዘካ እያወጣ እስልምና 5 ህግጋቶችን እየተወጣ ምናምን